መጀመሪያ መጥፎ ሰው ነበር አላሉትም? ምን ማለት ነው? እኔ ምን አውቃለሁ። ታዲያ እኔ መጥፎ ሰው ነኝ እንዴ? ትዳር ውስጥ ቶሎ የምገባው አልኩ። ሮሚያ አመሰግናለሁ። ይሄ ሰውዬ ልቤን እየፈነቀለው አንቺ ልቤን እየሞላሽልኝ። ልቤን እየፈነቀልከው መሆኑን አትርሳ። ልብሽ ለምንድን ነው የሚፈነቀለው? ድንጋይ ነው? እኔማ ከዚህ በፊት ድንጋይ አድርጌ ነበር ማስበው። አሁንማ እየሳሳብኝ ነው። እና ትዳር መጥፎ ነው ብለው መከሩክ? ትዳር ጥሩ ነው ግን በጊዜው ሲሆን ነው ደስ የሚለው። የሚስት ባህሪ መጀመሪያ ቼክ መደረግ አለበት ብለዋል። ሚስት ቤት ከገባች በኋላ ፈላጭ ቆራጭ ካልሆንኩ ትላለች። አናትህን ተነስታ በዱላ ትላለች። ልጆቹን አሳቅፋ እሷ ትዞራለች ከጓደኞቿ ጋር ወሬ ለወሬ። በቃ በጣም የሚስት ባህሪ ቼክ መደረግ አለበት አሉ። በቃ በሱ በጣም ተወያየን 1 2 3 እያለን እና ዛሬ ሙቀት እየተሰማክ ነው ታዲያ? አልተሰማኝም። ለምንድን ነው የሚሞቀኝ? አይ ምክሩ ተመችቷል። አይ እንደሚከር ጥሩ ነው። መካሪ በዛ ዘንድሮ ግን ጥሩ ነው። ምን አለ እንዳንተ ሁሉም ሰው ምክር ቢሰማ። እኔ ትንሽ ነው የተቀበልኩት። ትዳር መጥፎ ነው የምትባለው ፓርት ትዳር እኮ ጥሩ ነው ግን ትንሽ ይቆይ ነው የተባልኩት። አይ ጥሩ ነው። ያው አንተ ትንሽ እስክትቆይ ድረስ እኛ እንግዲህ ወልደን ከብደን እንገኝ ይሆናል። ያንቺን ያየሁት ነው ወሬ ስለያዝኩኝ። ምን አልሽኝ? እኛም እስከዛ ድረስ ወልደን ከብደን ታይናለህ። ከማ የሰው ወሬ የሚያዳምጥ ሰው እንግዲህ ያው ምን ታደርገዋለህ? ጊዜው እንደዚህ ነው። እኔ እንግዲህ መቼስ ቆሜ አልቀርም። ብዙ ፈላጊዎች አሉ። ብዙ ሰዎች ሙዚቃ እየዘፈኑልኝ ነው። ብዙ ሰዎች ብዙ ነገር እየሆኑልኝ ነው። ሄሉ ግን በዚህ ሌሊት ማን ነው የሚደውልልሽ? የሌሊት ወፍ የሌሊት ወፍ ሶስቴ እኮ ነው የተደወለው። የሌሊት ወፍ እንግዲህ ቁጥር ብቻ ነው እንጂ ስም የለውም። ወይኔ ናቲ ከምሽቱ 6 ሰዓት ላይ ሄሉ ግን ማን ነው የሚደውለው? እባክሽ ቤተሰብ ነው ልትይ አልችልም። እንግዲህ ቤተሰብ ከ3 ሰዓት ቀድሞ ነው የሚተኛው እና ምን ጀመርሻል? እኔን አያገባኝም ብለሽ ሌላ ነገር ጀመርሽ እንዴ? እኮ የአጎቴ ልጅ ነው የደወለው። የአጎትሽ ልጅ ምንድነው እንቅልፍ የለውም እንዴ? ምን ፈልገው ነው በዚህ ሰዓት የሚደውለው? እራት በላሽ ወይ የኔ እራት በላሽ ወይ? ሄሉ ግን ማን እየደወለልሽ ነው? እኔ ለዘጋው ነው። ማን ነው የሚደውልልሽ? ኧረ እኔ ማንም አልደወለልኝም ማለት ነው። ሄሉ ንገሪኝ ነበር። ግራ የገባኝ ነገር እኮ ጠዋት ታገኝና ስለኝ የሚሰባብር ነገር ነው እንደ ቤት ውስጥ ያለው ለዛ እኮ ነው።
እንጨት ለመፍለጥ ነው እንደምትመጣው እኮ አይደለም አንተ እኮ ነው ያልከው ባይሆን ጠዋት የምትጠገኘውን ነገር ጠይቂኝ አልኩህ ከዛ ምን ተሰባብሪ ነው እንደማድረግ አንቺ ሰው እየረገመን ነው በእናትሽ ከዚህ ወሬ ውጭ እሺ ከዛ እሺ በቃ ማታ ያስገባው ይቅርና የጧቱን ንገረኝ እንዴት ነው የምትጠገነኝ መጀመሪያ ያምፈዋለሽና ከዛ በኋላ አጥሚት ነገር ከዛ ከጠይቀን እንደዛ አድርግና ሳምንት ሙሉ ይቀጥላል ወሬ ይዘው ከዛ በኋላ ከቀጣይ ወር በኋላ ወደ ሽሮ እንገባለን በኋላ ትለምጂውና አንቺ ሽሮንም ታበላ ወሬ ቀይ ማርያም ወሬ ቀይ ይሁን ደስ እና እሺ ናትዬ እና የአንተን ፍቅር ከማንም ጋር አላወዳደርም በጣም ወዳለሁ አገባታለሁ ለምንድን ነው ብሩክ የማላገባት በጣም ነው የምወድህ ታውቃለህ እኔ በጣም ነው የማፈቅርሽ እኔ አፈቅርሻለሁ ደግሞ ቀን በቀን እኮ ውበት እየጨመረ ነው ምንድነው ሚስጥሩ ላንቺ ነው ሰው እንደው ማመዳም ሆናል እያለ ነው ከዚህ ኧረ በጣም ቆንጆ ሆናል ላንቺ እኮ ነው ላንቺ ነው እንደዛ የሚመስልሽ እንጂ ለኔ ብቻ ይሁንማ ሌላውማ እንዲያይ ኩላ አልፈልግም ሲጀመር እንዴ ድሮ ለሌላው እንዴት ይመስላል እኔ ከመሰለ የሆነ አመዳም ሰውዬ የሆነ ምን ልበልሽ የሆነ ቦርጫም ሰውዬ ነው የሚታያቸው የሆነ ደግሞ ምን ልበል በቃ የሆነም ታይም ብቻ ነው እንደዚህ በቃ አሪፍ ሰው ነው እንዴ ሲጀመር መታየት ያለብህ ለኔ ብቻ ነው ማንም ሰው እንዲያይ ካልፈልግም ማንም ሰው እንደው እንዲቀና ብለው ራሱ ናቲ እንዲል አልፈልግም ሴት ጓደኛ የለህማ አለኝ ማናት ሄለን ትባላለች እስቲ ስለ ሄለን ንገረኝ በእናትህ ሄለን ማለት ከየት ልጀምር በእናትሽ ግራ አታጋቢ ልብ ውስጥ ያለችዋን ሄለን ነው የምትለው ዘቢባይ በጣም ነው የማመሰግንሽ ደስ ነው የምትሉኝ እንዲህ አይነት ነገር ስጽፍ በጣም ነው የምወድሽ ማሂዬ እንዴት ነሽ የጠፋሽ ሰው አለሽ ጠረሳ ናቲ ግን እስካሁን ማለት ነው የምር እኔ እየጠበቅኩ ነው የፍቅር ሙዚቃ እኔን የሚመስጠኝን እስካሁን ምንም አልዘፈንክልኝም እሺ ምን አይነት ልስፍ እንዴ እኔን ለምን ጠይቀኛለህ እስከ መቼ ባንቺ ባር ይነዳለሁ አልቻልኩም አርሚ ብያለሁ ስለለችኝ መረረኝ እኔ ተጨነቅኩ እንደው ልሁን አልቻልኩም ንዝንዝሽን አልቻልኩም ምን ልሁን እኔ ለኔ አልሆንኩም ይቅርብህ በጣም አትከፋ ቻል አድርገው ተው አትቁረጥ ተስፋ እንዲህ ነው ነገረኛ ሴት እንዲህ ነው
ንትርክ ዝግጅግ ካንቺ የተረፈኝ አልቻልኩም ማይ ቴንኪዩ ምን ማለት ነው? ሙዚቃ ዘፈንልኝ አላልሽም እንዴ? እኮ ምን ማለት ነው? እኔ ዘፈንከው ሙዚቃ ያው ሙዚቃው ነው በቃ አሪፍ የመሰለኝ እኮ ምን ማለት ነው? እስከመቼ ባንቺ ባህሪ እነዳለው አልቻልኩም አርሚ ብያለው ነው የሚለው። ምንድነው የኔ ባህሪ ምን ሆነ? አወራለሁ ምን ሆነ የኔ ባህሪ? ትንሽ ያው ጥሩ ነው ግን አልፎ የሆነ እሺ የሆነ እንትን ሜሴጅ ሲላክልኝ ካንቺ ጋር እያለሽ ብላ እያለ የሆነ ዝም ብሎ ቴሌግራም ላይ ምናምን የሆነ ግሩፕ ይኖራል አይመስለኝም። ከግሩፕ የዘለለ ነገር ስለሆነ ነው እንደዚህ የሚያረግ። ይሄው አሁን እሪኩ ይወባችላል የሆነ ነገር እኮ ልነግርሽ ስል ጥጉን ትሽ ሌላ ቦታ ትሄጃለሽ። ባንቺ ስም ለሱ መስጠልሽ በኔ ስም እንትን ይሄ ጂጂኪያ አፍንጫዋ ላይ የተቀመጠው ያ እንትን እሱ ፍተት አረ በኢየሱስ ስለዚህ ሙዚቃ ምንድነው የምትይው? እኔማ ላንተ የሚሆን ሙዚቃ አስባለሁ ናቲ። እኔን ተነዛናዥ ነሽ አንቺ ነጭናጫ አንቺ ነገረኛ ሴት ነው አልከኝ። አንቺ ምን እያልሽ እሺ ሊያይ እሺ ሌላ ልስፈንልሽ። እሺ በቃ ሌላ ልስፈንልሽ። ይቅርታ ሌላ ልስፈንልሽ። እሺ አንቺ ወረተኛ ወረቴ ለመድሽው ሳምንሽ የከዳሽ ልቤን አደማሽ። ማን ነው የከዳክ? ማን ልብ ነው የከዳክ? ያንቺ ነው። ምን ማለት ነው እሱ? አይ ውባሴ ሲያናቶ እሱ መሰለሽ። እኔ ምልህ ዛሬ የት ነው ያልከው? እስቲ ንገረኝ። እዚህ እንትን ነበርኩ እንጆሪ ነበርኩ። ከማን ጋር ነበር? ከጓደኞቼ ጋር ነበረ። ጨዋታ ነበረ። አጉማ ፈያ ጨዋታ ነበረ። እሱ የሚለን ወሬ ያዘ። 1 2 2 3 4 5 6 8 ተጣጣ። ምንድነው የጠጣኸው? ቅልቅል ማለት ተይሱን ሚዲያ ላይ ወይልሳ ምንድነው ያወራችሁት ከነሱ ጋር? ማን ነበረ? ምንድነው ከማን አዲስ ሰው ተቀላቅሏችኋል እንዴ ዛሬ? ሴት ወንድ? እንግዲህ እሱን አንተ ነው የምታውቀው። ተቀላቅሏል። ጾታውን ግን ማውራት አልፈልግም። ለዛ ነው የባህሪ ለውጥ ያየሁት። ምን አየሽ? ምን አየሽ? እዛ እንዴት ነው የፍቅር ሙዚቃ ዘፍነ ጨርሰ ነው አይመጣው? ከዛ ቤት ስትመጣ የነገረኛ ሴት ዘፈን ለኔ ዘፍንልኝ ፒንክሮሚኪ ማርያም። እኔ እንደውም በወሬያችን መሃል የሆነ ነገር ተነሳና